ክርስቲያን ሆነ እንዴት የሰው ትመኛለህ? የሰው ምን ተመኘው? የሰው ምን? ስለ መልእክተኛውና ስለ ባላደራው ምን ትላለህ? በመጀመሪያ ደረጃ የማይታዩ ሰዎች እናንተ ገንዘብ ሰጣችሁ እርዱልኝ ማለታችሁ ራሱ ስውሯ ማርያም እንደማለት ነው። ተግባባ? ለማይታዩ ሰዎች ገንዘባችሁን ሰጣችሁ እርዳልን ማለት ስውሯ ማርያም ተስጥልኝ እንደማለት ነው። አለቀ። ቀለል አርጌ ነው ምዘግበ። ቀለል አርጌ የማታውቁት ሰው እንዴት ይሰጥልኝ ይባላል? የማታውቁት ሰው እንዴት ገንዘብን አውጥታችሁ ስጡ ይባላል? ጤነኛ ስለሌለ ምስኪን ስለሆነ ውጭ የሚኖረው ሰው ስለ ኢትዮጵያውያን በጣም ይጨነቃል። እኔ ስለ ስውሯ ባላደራ ስውሩ ባላደራው ብያለሁ። ስውሩ እግረኛው ብያለሁ። ስውሩ መልእክተኛው፣ ስውሩ ባላደራው፣ ስውሩ ባላደራው፣ ስውሩ መልእክተኛው እንግዲህ እንዳሉት ከሆነ በምናቸውም ሊያዙ የማይችሉ ሰዎች ናቸውና እንደዛ ተጫውተውባቸዋል። ያ ዳስቹ ታፕታፕ አንዴ 100 ሺህ ያስገቡ የኔዎቹ ተባረኩ። እግዚአብሔር አብ ልጅ ስውሯ ማርያም የምትባል እኔ አላውቅም። እኔም ማቃት ቅድስት ድንግል ማርያም የኢየሱስ እናት አውቃለሁ። ስውሯ ማርያም የሚባል አላውቅም። አላውቅም። አንተ ጨማምረ የምታወራው የሌብነት መንገድ ሊኖር ይችላል። የምታጭበረብረትበት መንገድ ሊኖር ይችላል። ልብ የተሰወረ ሊኖር ይችላል። ስውሯ ማርያም የሚባል ብልግና ስድብ ነው። ለማርያም ይሄ አይገባትም። እናንተ ናችሁ በስሟ የምትጫወቱት። የስ ሌላስ? ሌላ ጥያቄ። ዮኒ ማኛ ኤርትራዊ ነህ? እውነት ነው። አሁንማ ምጽዋ ስለምንገባ ኤርትራዊ ዜግነት እንወስዳለን። እውነት ነው። ሌላስ? what do you think of አንዳንድ ቁም ነገር ያላቸው ሰዎች ሲጠይቁ ደስ ይለኛል። what do you think of the geopolitical situation happening between those two countries? I was talking about it. በደንብ አውርቻለሁ። ጂኦፖለቲክስ የኢትዮጵያ ሁልጊዜ በልጆቿ ተከብራ እውነት ይዛ የምትኖር ሀገር ናት። የሰውን የምትጠይቅ አይደለችም። የራሷንም አሳልፋ የምትሰጥ አይደለችም። ስለዚህ አቅሟ ያሳየችው ደግሞ በአልጀርስ ላይ የተስማማችውን ባድመን እንኳን አልሰጠችም። እስካሁን ኢትዮጵያ አቅም ስላላት፣ አቅም ባይኖራት ኖሮ ባድመን ይወስዱ ነበር። ኢሳያስ ይወስድ ነበር። አቅም የለውም። አቅም እንደሌለው በባድመ ማየት ትችላለህ። የተሰመረላቸው ቦታ በራሱ መውሰድ አልቻለም። ያው ከ20 ዓመት በላይ ይሄ ብቃታችን ነው ኢትዮጵያውያን። ያ ተግባባ አይችሉም መውሰድ፣ አቅምም የላቸውም። ስለዚህ ያንን ነው የምናገረው። ሌላስ? ሌላ Yoni, how come he knows everything? Sometimes he gives us a chance. Thank you. Dr. Fruit. Brother, እንዴ ፔጅ ያለ መስሎኝ። ፔጅ ላይ እንደፈለግኩ ነው የማውራት መብት የተከበረ ነው።
እኔ በፔጄ ነው የማወራው። ብቃት ካለ እውነተኛ ዶክተር ከሆንክ ማብራብ እንዴት ሰው አንተን ሀሳብ ሊቀበል አልቻለም? እስቲ ራስን ጠይቀው። አውካ ብቃት ካለ ችሎታ ካለ ዶክተርነቱ የእውነት ከሆነ የግዢ ካልሆነ ሀውካሚ ደንዶ ወይ አይሽ ብቃትኛ ጋር ዶክተርናው አንቺ ጋር ነው ያለው። ሌላስ ያ ሌላዬ እሱማ ምንም ጥያቄ የለውም፣ ምንም ጥያቄ የለውም። ኢትዮጵያ በጸባይ ሁሉን ነገር ጠይቃለች። የዓለምን መንግስት አሳውቃለች። በሽግግር መንግስት ጊዜ የሄደ ነገር ነው ብላ ተናግራለች። መንገድ ሰርታለች። ሁሉ ነገር አድርጋለች። በሰላም በኩል ያልሄደችበት መንገድ የለም። አየ ምን ጸባይ የማይገዛውን ጉልበት ይገዛዋል የሚባል አባባል አለ። ያ ስለዚህ ያን እናደርጋለን። የስ ውሽ ድመቴን ላስገባ እቤት ታፕ ቪዲዮቹ You been pardoned, my boy? You good now? ደስ የሚል ጨዋታ ላይ ነን። ቤተሰብ ተመቻችሁ? ታፕታፕ እስከዛ እሺ ቤተሰብ አንዴ 100,000 እንሙላ። ታፕታፕ አድርጉ። ተባረኩልኝ። ገብተህ የምትዋጋ ትመስላለህ። ሯጭ ፓስተር። እውነት ነው፣ እውነት ነው። ኢትዮጵያ ሳትዋጋ ነው ወደቧ የሚመለሰው። ውጊያ አያስፈልጋትም። የምን ውጊያ? ማን አለና ከማጋት ዋጋ? ማን ኖሮ ከማን ጋር ትዋጋ? አባቴ የኤርትራ ሕዝብ ያለው ውጪ ከማን ጋር ትዋጋ? ኤርትራውያን በሙሉ ያለው ውጪ ነው። ከውጭ እስኪገቡ እኛ ምጽዋ ላይ ሻይ ቡና እያልን ነው። ሱርዬ እንዴት ነህ? እውነቴን ነው። ሙሉ ለቆ ወጥቷል። ያሉት ሽማግሌዎች ናቸው። ከዛ እዛ ምናምን ድቅቅቅ ብለው የሆነ የሚኮተኩቱ ምናምን ሰዎች አሉ። ማንም የለም። ውጭ ነው ያለው የኤርትራ ሕዝብ። ከማን ጋር ነው ኢትዮጵያ የምትዋጋው? ኢትዮጵያውያን ጥርስ እየፋቅን ነው የምንገባው ጸዳ ብለን። ይሱ እንደሆነ ዳይፐር አድርጎ ነው ራሱ ላይ የሚዞረው ታውቃላችሁ። ሸኖን እንኳን አይቆጣጠርም። 80 ምናምን አመቱ ነው። ዳይፐር አድርጎ የሚዞር ሰውዬ ነው እሱ። መቼም ይዋጋልኝ አትለውም። ድፍረት እንዳይሆንባችሁ። ሽንቱ ሲያመልጠው ራሱ አይታወቀውም። ሱሪውን ቢያወልቅ እኮ ወደ ዳይፐር ነው ያለው አባቴ። ይስዬ ያበደ ዳይፐር አለው። ያበደ አሪፍ ብራንድ እንደ ፓምፐርስ ነው ያለው አባ። አረ ቤተሰብ እኛ እንችላለን። ጅቡቲውም ፖለቲካውም እምነቱ ላይም ብራንድ ነን እኮ።